ጠቢብ ነህና ይለዋል። የምታደርገው ታውቃለህ። ለካ ጥበብ ስላለ ዕውቀት ስላለ ለጅተ ስለምታውቅ ሰው መሆን ካልቻልክ መቀጠል አትችልም። ስለዚህ ዳዊት እንደዚህ ሊያስቀጥል የሚችለው ሰው መሆን ነው አለ። ምን አይነት ሰው ሲል እግዚአብሔርን የሚፈራ ሰው። የዳዊት ልጅ ሰለሞን እንዲባል ያደረገው አባቱ ከእግዚአብሔር ጋር ያደረገው ጉዞ ነው። እና አምላኩ እግዚአብሔር ከሱ ጋር ነበርና አከበረው ካለ በኋላ ቀጥሎ ምን እንደምታውቃለህ? መንግስቱን አገኘ። ለካ ገንዘብ አገልግሎትን አያገኝም። ለካ መኪና አገልግሎትን አያገኝም። ለካ ፎቅ አገልግሎትን አያገኝም። አገልግሎትን የሚያገኘው ምዕራፍን የሚቀይረው አካሄድን ልዩ የሚያደርገው የእግዚአብሔር አብሮነት ነው። ዛሬ ለአንድ ሰው ተነብያለሁ። የእግዚአብሔር አብሮነት ካንተ ጋር ይሆናል። ሲዝን አለው፣ ጊዜ አለው። መጠበቅ ያስፈልጋል። አንተ መጠበቅ ካልቻልክ፣ መጫው ካልቻልክ፣ መጸለይ ካልቻልክ ይሄ ሊሆን አይችል። ለሚጠብቁ ሰዎች አምላካቸውን እየጠበቁ ላሉ ሰዎች ወዴት ነህ እያሉ ላሉ ሰዎች ዛሬ ተነብያለሁ። እግዚአብሔር አምላክ ያገናሃል። መጽሐፍ ቅዱስ የያዛችሁት መጽሐፈ ዜና መዋዕለ ካልዕ ምዕራፍ 1 ላይ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። የዳዊት ልጅ ሰለሞንም በመንግስቱ በረታ፣ አምላኩ እግዚአብሔር ከእርሱ ጋር ነበርና እጅግ እየገነነ እግዚአብሔር እያገነነው ከሱ ጋር አብሮነቱን ቀጠለ። የመልእክቴ ርዕስ የእግዚአብሔር አብሮነት። በዚህ ማለዳ ለአንድ ሰው የእግዚአብሔር አብሮነት ከአንድ ሰው ጋር ይሆናል። የእግዚአብሔር አብሮነት ከአንድ ሰው ጋር ይቀጥላል። እስኪ በዚህ ማለዳ በለው ባክህ፣ የእግዚአብሔር አብሮነት ካንተ ጋር ስለሚሆን መቀጠል ይሆንልሃል በለው። አሜን ነው ወይ? በዚህ መጽሐፍ ቅዱስ ክፍል ውስጥ አንድ ነገር ነው ማውቀው። ሰለሞን የዳዊት ልጅ ነው እና ሰለሞን ብዙ ሰልፍ ያለበት፣ ብዙ ውጊያ ያለበት፣ ብዙ ወንድሙ ከሱ ይልቅ አብልጦ ስልጣኑን ለመውሰድ የታገለበት ጊዜ አለ። አባቱ ዳዊት ግን ከመሞቱ በፊት ለሰለሞን አንድ ነገር ተናገረው። ልጄ ሆይ ሰው ሁን። ልጄ ሆይ ምን ሁን? ልጄ ሆይ ሰው ሁን አለው። ሰለሞን ሰው ነው። አባትየው የፈለገው ሰውነት ግን የእግዚአብሔር አብሮነት ያለ ሰውነት ነው። ስለዚህ ዳዊት ሰለሞንን ጠርቶ ልጄ ሆይ ምን ሆን? ይሄን ቃል ከመናገሩ በፊት አንተ ጠቢብ ነህና ይለዋል። የምታደርገው ታውቃለህ ካለው በኋላ ልጄ ሆይ አለው። ሰው ለካ ጥበብ ስላለ ዕውቀት ስላለ ታውቃል። ለጅተ ስለምታውቅ ሰው መሆን ካልቻልክ መቀጠል አትችልም። ስለዚህ ዳዊት እንደዚህ ሊያስቀጥል የሚችለው ሰው መሆን ነው አለ። ምን አይነት ሰው ሲል እግዚአብሔርን የሚፈራ ሰው። እግዚአብሔርን የምትፈልግ መሆን ከቻልክ፣ እግዚአብሔርን የምትከታተል ከሆንክ፣ እግዚአብሔርን ሁሉ ጊዜ ፊቱን የምትፈልግ ከሆንክ መቀጠል ትችላለህ። ስለዚህ ልጄ ሆይ ምን ሆን? ዛሬ ለአንድ ሰው የሚያደርግ የእግዚአብሔር ደመና በላዩ ላይ ይመጣል። ምን ያለው? ስልጣን እንዳይሸውድ፣ ክብር እንዳይሸውድ፣ ከፍታ እንዳይሸውድ። እኔን አባቴን ከበጎች እረኝነት ጠርቶ ያመጣኝ እናቴና አባቴ ስለሱን ያረሳኝ እሱን እግዚአብሔርን መከተል ከቻልክ፣ ቅዱሱ መንፈስ ባንተ ውስጥ ካደረ እመነኝ ልጄ አለ መቀጠል ትችላለህ። ስለዚህ ልጄ አንድ ነገር እንድትሆን እፈልጋለሁ አለ። ሰው እንድትሆን እፈልጋለሁ። ስታገኝ የምትቀየር፣ ስታጣ የምትበሳጭ፣ አንተ በስልጣን ላይ የምትቀመጥ ሰው ነህና የእግዚአብሔር አብሮነት ካንተ እንዳይጠፋ ሁሉ ጊዜ አምላክ እግዚአብሔር ካንተ ጋር ይሆናል። ዛሬ አላውቅም ከአንድ ሰው ጋር የእግዚአብሔር አብሮነትን ማስቀጠል የሚችል ሰው ካለ፣ የእግዚአብሔርን አብሮነት ይዞ መቀጠል የሚችል ሰው ካለ ቀጣይ 2-3 ዓመት አይደለም ቀጣይ 60 40 50 ዓመታት ላይ ገናና የሚያደርግ እግዚአብሔር ደመና ባንተ ላይ ይመጣ። ምን ይላል መጽሐፉ ሲጀምር?
ቃል መጽሐፍ ዜና ሲጀምር ምዕራፍ 1 ላይ ቁጥር 1 ላይ የዳዊት ልጅ ሰለሞን ይላል። የዳዊት ልጅ ሰለሞን እንዲባል ያደረገው አባቱ ከእግዚአብሔር ጋር ያደረገው ጉዞ ነው። የንጉስ ልጅ ስለሆነ አይደለም። ብዙ የንጉስ ልጆች ሆነው ታሪካቸው አባታቸው ሳይጻፉ እነሱ የተጻፉ አሉ። አባታቸው ሳይጻፍ እነሱ ጻፈው የቀጠሉ አሉ። የእስራኤል መንግስት ግን ሲጠራ በሳኦል አይጠራ። ለምን ቢባል የሳኦል አካሄድና የዳዊት አካሄድ ልዩነት አለው። ስለዚህ የእግዚአብሔር ቃል ሲጀምር ራሱ እንደዚህ ያለ የዳዊት ልጅ ሰለሞን አምላኩ እግዚአብሔር ከእርሱ ጋር ነበርና ይላል። አምላኩ እግዚአብሔር ከእሱ ጋር ነበርና አምላኩ ይላል አከበረው ይላል። ሰው አከበረው አይልም። አምላኩ እግዚአብሔር ምን አለው? አንተ እግዚአብሔር ካንተ ጋር ሲሆን ለካ እግዚአብሔር ነው አንተን የሚያከብረው። ዛሬ አላውቅም ለአንድ ሰው የሚያከብር የእግዚአብሔር እጅ ካንድ ሰው ጋር ይሆናል። እና አምላኩ እግዚአብሔር ከሱ ጋር ነበርና አከበረው ካለ በኋላ ቀጥሎ ምን እንደምታውቃለ? መንግስቱን አገነነው። ዛሬ አላውቅም የሆነ ሰው አገልግሎት ይገናል። የሆነ ሰው አካሄዱ ይገናል። ለካ ገንዘብ አገልግሎትን አያገንም። ለካ መኪና አገልግሎትን አያገንም። ለካ ፎቅ አገልግሎትን አያገንም። አገልግሎትን የሚያገነው ምዕራፍን የሚቀይረው አካሄድን ልዩ የሚያደርገው የእግዚአብሔር አብሮነት ነው። ዛሬ ለአንድ ሰው ተነብያለሁ፣ የእግዚአብሔር አብሮነት ካንተ ጋር ይሆናል። አጠገብ ያለው ደስ ይበለው፣ አምላክ እግዚአብሔር በለው ካንተ ጋር ከሆነ በለው፣ ሳትናገር በለው እግዚአብሔር ይናገርልሃል በለው። ከዛ ቀጥሎ ምን እንደሚል ታውቃላችሁ? እጅግ አገነነው ይላል። እጅግ አገነነው። እጅግ የሚባለው በዙሪያ ባሉ ሰዎች ዘንድ ነው እግዚአብሔር ያገነነው። ተራ ሰዎች ጋር አይደለም። ሀገር የሚመሩ ሰዎች ጋር ወሰደና እግዚአብሔር ሰለሞንን አገነነው። ኢትዮጵያ ድረስ እስኪሰማ ድረስ የሱን ቀጣይ ዘመን እግዚአብሔር ካገነነ በብሉይ ኪዳን ባለፈው ዘመናት ኢየሱስ ሳይመጣ በፊት የሰለሞንን ምዕራፍ ያገነነው እግዚአብሔር ኢየሱስ መጥቶ ለኔ ሞቶ የኔን አገልግሎት የኔን አካሄድ ዛሬ አላውቅም ለሚቀበል ለአንድ ሰው እግዚአብሔር አገልግሎትን ህይወትን ያገና። አጠገብ ያለው ነካርገውና እግዚአብሔር እጅግ ያገናሃል በለው። በጌታ ንገረው፣ እግዚአብሔር በለው እጅግ በለው እባክህ ያገናሃል በለው። ማንን ነው እግዚአብሔር የሚያገነው ካል እሱ አብሮት ያለውን ሰው። እናንተ ሰዎች ቲቪ ስላለ አትገንም። ዛሬ ቁርጡ ቲክቶክ ላይ 500,000 1 ሚሊዮን 2 ሚሊዮን ፎሎወር ስላለ አንድ ኢትዮጵያዊ አለ 10 ሚሊዮን ፎሎወር አለው፣ ግን ማንንም አያውቀውም። ማንንም አያውቀውም። አሜር አሉ ብዙ ማንንም አያውቃቸውም፣ ግን ምንም የሌላቸው እግዚአብሔር አብሯቸው ያለ። እናንተ ሰዎች የሚያገነው የእውቀት ልክ አይደለም፣ የጻፍቆ ጽሑፍ አይደለም፣ ያለ የገንዘብ ልክ አይደለም፣ የእግዚአብሔር አብሮነት ነው። ዛሬ ለአንድ ሰው ተነብያለሁ፣ እግዚአብሔር አገልግሎትን ያገናል። ሄይ ማላፋዲካ ኦፎል ሄይ ታውቃላችሁ እግዚአብሔር ሲያገና አትዋጋ፣ ግን ታሸንፋለህ። እግዚአብሔር አንተን ማግነን ከጀመረ፣ እግዚአብሔር ያንተን ነገር መስራት ከጀመረ፣ እግዚአብሔር ካንተ ጋር መሆኑ ከታወቀ፣ የእግዚአብሔር እርምጃ ካንተ ጋር አብሮ የሚንቀሳቀስ ከሆነ አንተ አትዋጋ። እግዚአብሔር ድል ያደረገልህ፣ እግዚአብሔር ያሸነፈልህ፣ እግዚአብሔር እየቀደመልህ፣ እግዚአብሔር መንገድህን ያቀና። አላውቅም ዛሬ ማታ ከዚህ ሲመለስ አንድ ሰው ተቀይሮ ይመለሳል።
አጠገብ ያለው እንደዚህ በለው እግዚአብሔር ያገናሃል በለው አና ሀፋሃላ ዳካፋ ሺላ ዳካባ ታውቃላችሁ ግን ሲዝን አለው ጊዜ አለው ታውቃላችሁ መጠበቅ ያስፈልጋል መጠበቅ ካልቻልክ አንተ መጠበቅ ካልቻልክ መጫው ካልቻልክ መጸለይ ካልቻልክ ይሄ ሊሆን አይችል ለሚጠብቁ ሰዎች አምላካቸውን እየጠበቁ ላሉ ሰዎች ወዴት ነህ እያሉ ላሉ ሰዎች ዛሬ ተነብያለሁ እግዚአብሔር አምላክ ያገናሃል ኦፎል ታውቃለህ የሚገኑ ሰዎች የሚጠብቁ ሰዎች ናቸው መጠበቅ አለብህ እንዳታበላሽው የታየልህን ነገር እንዳታበላሽው የታየልን አንዳንድ ሰዎች በእውቀታቸው በጥበባቸው በችሎታቸው በመረጃቸው ባላቸው ምላስ ባላቸው ነገር መቅደም ይፈልጋሉ ኖ አይደለም እንደዛ አይደለም እግዚአብሔር አብሮት ያለ ሰው እግዚአብሔር ሰራለታለው ያለ ሰው የቆመ ቢመስልም የማይሄድ ቢመስልም ነገር ግን ዘንድሮ ወደ አደባባይ በክብር ይወጣ ሄይ 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 ለአንድ ሰው ተነብያለሁ በምቀኛና በሸረኛ በቡዳ ፈልፈላ ሰፈር እንደ ሞኝ የተቆጠርክ እንደ ተራ የተቆጠርክ እንዳለፈው የተቆጠርክ እንደ ዘገየ የተቆጠርክ ሰው በዚህ ወር እግዚአብሔር መነጋገር ያደርጋ ኦፎል ኦፎል ሄይ ከባድ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል አዶንያስም ይላል ሰለሞን እየጠበቀ ነው ትንቢት ያለው ሰለሞን እግዚአብሔር አብሮት ያለው ሰለሞን ቃል ያለው ሰለሞን የንጉስ ቃል የወጣለት ሰለሞን እየቸኮለ ያለው አዶንያስ ዘንድሮ ለሚቸኩሉ አዶንያስ ለሚሮጡ ለና አዶንያስ ቀደምን ለሚሉ ለና አዶንያስ ጊዜያቸው ያበቃል የጠበቁ ሰዎች ወዴት ነህ ለሚሉ ሰዎች አምላኬ ለሚሉ ሰዎች ዘንድሮ እግዚአብሔር አምላክ ያስቀድማቸዋል ኦፎል 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 እናንተ ሰዎች እግዚአብሔር ምን አለው ምን አለው አገነነው ይላል ቀጥሎ አከበረው አታታጋ ያን ሀገር መሪ አይደለም ያከበረው የሆነ ወረዳ አስተዳዳሪ አይደለም ያገነነው ያከበረው ሰማይና ምድርን የፈጠረ ይሁን በሚል ቃል ካለ መኖር ወደ መኖር ያመጣ ሄይ 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 አላውቅም ለቅሶህን የሰሙ ሰዎች ሐዘንህን የሰሙ ሰዎች ውርደትን የሰሙ ሰዎች ያንተን ውርቀት የሰሙ ሰዎች ባዶ መሆንን የሰሙ ሰዎች እንደ ተበላሸ የሰሙ ሰዎች ነገር ስፍራ እንደለቀቀ የሰማ ሰዎች በቅርብ ጊዜ እንደ ተስተካከለ ይሰማሉ እንደ ተዋበ ይሰማሉ ኦፎል ሄይ ዝብሎ ቃል አገነነው ማለት ምን ማለት እንደሆነ ልንገራችሁ ሉቃስ ወንጌል ምዕራፍ 4 ላይ እንደዚህ ይላል የኢየሱስ ክርስቶስ ዝና ይላል በዙሪያ ባሉ ከተሞች ሁሉ ወጣ ታውቃላችሁ እግዚአብሔር ሲያገን ድንበር አይከለክልም አዳላዳጋባ አታ ያቤል ሲናገር እንደዚህ አለ እናቴ በጭንቀት ወልዳ ጭንቀት ብላኛለች አንተ ግን አለ መባረክን ድንበሬን እግዚአብሔር ሲያገን አጂዳ ሀዲያ ካዲያ አላውቅም ዛሬ ለአንድ ሰው ድንበር አልፎ የሚሄድ ግብር ድንበር አልፎ የሚሄድ ቅባት የሆነ አልፎ የሚሻገር ከፍታ አልፎ የሚሄድ የእግዚአብሔር አብሮነት ዛሬ አንድ ሰው አልፎ ይሄዳ ሄይ 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 አንድ ሰው ጮህ ኢየሱስ ይበል እስኪ ሄይ አምላኩ እግዚአብሔር ከሱ ጋር ነበርና ምን አለው ይላል አከበረው ይላል ቀጥሎ አገነነው በዚህ ወር ለአንድ ሰው ተነብያለሁ
የሰኔ ወር ሳያልቅ የሰኔ ወር ሳይዘጋ የሰኔ ወር ሳይጠናቀቅ እግዚአብሔር አምላክ አንተ መነጋገሪያ ያደርጋል። እግዚአብሔር አምላክ መነጋገሪያ ያደርጋል። ወፎል ታውቃላችሁ ዘንድሮ እንደዚህ ነው የሚሆነው። መጽሐፍ ቅዱስ ሲናገር የዳዊት ልጅ ሰለሞን ነው የሚለው። እግዚአብሔር ሲያገን አባት ይጠራል። ከተማ ውስጥ የማይታወቅ አባት ኮነ ራሱ ይጠራል። በዚህ ወር ለአንድ ሰው ለተንቢያ እግዚአብሔር አምላክ አንተን ከፍ ማድረግ ይጀምራል። ቁጭ ብለህ ውሰድ በእናት ጀላሃዳ ከባ ታውቃላችሁ ሰፈር የረሳት ያቺ ውርንጭላዋ ጋር ታስራ የነበረችው አህያ መንደር ላይ ሰው ቼክ የማያደርጋት ለቁም ነገር የማትፈልግ ንጉስ ሲጠራት እንደከበረች ዛሬ ለአንድ ሰው ተነብያለሁ። ካለህበት ሰፈር ከተጣልክበት መንደር የተዘጋ በር የተዘጋጋ ያንተ ነገር ዘንድሮ ይከፈታል። ኦፎል ጥቂት ደቂቃ በደም አባቴ ገብቶ ነው ያለው። በቃ ጥቂት ደቂቃ በደንብ ስሙኝ። ያቺ ውርንጭላ ትንቢት አላት። ያቺ አህያ ትንቢት አላት። የትኛው እንደሆነች ግን አይታወቅም። ትንቢት ያላት አህያ በእስራኤል ዘንድ ብዙ አህያ አለ። በቤተ ፋጌ ብዙ አህዮች አሉ። እችኛው ግን የተፈታች አህያ አይደለችም፣ የታሰረች ናት። ከነ ልጇ ነው የታሰረችው። ልጇም እንዳትሄድ ታስራለች፣ እናቷም አብራ ነው የታሰረችው። ዛሬ ለአንድ ሰው ተነብያለሁ። ለታሰረ ሰው እንዳይሄድ መንገድ ለተዘጋበት ሰው ዘንድሮ ተነብያለሁ። እግዚአብሔር አምላክ ያስቀጥልሃል። ኦፎል እናንተ ሰዎች ታውቃላችሁ ተነግሯል። ንጉስሽ በአህይቷ ውርንጭላ ላይ ተቀምጦ አለ ወደ አንቺ ምን ይላል ይመጣል አለ። ትንቢት አላት። የተነገረ በብሉይ ኪዳን የተነገረ ትንቢት አላት፣ ግን ታስራለች። አንተ የተነገረ ትንቢት የለህም፣ የተወራ የተስፋ ቃል የለህም፣ የተነገረ የኪዳን ቃል የለህም። ዛሬ ተነብያለሁ። እግዚአብሔር አምላክ ቃሉን ያስባል። እግዚአብሔር አምላክ ቃሉን ያስባል። ኦፎል እናንተ ሰዎች ሳር የተከለከለችው ጊዜዋ ስላልደረሰ ነው። የተፈቱ ሁሉ የሚቀርቡ እንዳይመስልህ። የተፈቱ ሁሉ ሰፈር ላይ ስለሚሮጡ አንተ ሰፈር ላይ እንደፈለገ ስለሚፋንኑ ከጫፍ እስከ ጫፍ ስለሚንቀሳቀሱ አንተ ደካማ አይደለም። እንዳትነሱ ቁጭ ብላችሁ ብቻ ስሙን። እነሱ ስለተፈቱ፣ እነሱ ርቀው ስለሄዱ፣ እነሱ ስለተጓዙ፣ እነሱ አደባባዩ ስለተሰጣቸው፣ እሷ ግን ስለታሰረች የተረሳች አይደለችም፣ ተረኛ ናት። እንድሰሙኝ እፈልጋለሁ። ታውቃለህ ለካ ያንዳንድ ሰው ሩጫ ያንተን መንገድ ጠራጊ እንጂ አንተን ከልካይ አይደለም። እጅ ስጠኝ ልተንቢልህ፣ እጅ ስጠኝ ልናገርህ። እግዚአብሔር አምላክ በሰኔ ወር እንደዚህ ያደርጋል። የተቆፈረውን ጉድጓድ ደፍኖ አንተን ግን ያስቀጥላል። ኦፎል ከዛ እቺ ውርንጭላ ከእናቷ ጋር ናት። ተለይታ መሄድ አትችልም። የተገደበ ህይወት ላይ ናት። ትሄዳለች እኮ ግን የተለቀቀ መሄድ አይደለም የምትሄደው፣ የተገደበ መሄድ ነው የምትሄደው። አንዳንድ ሰዎች አባቴ ትንቢት አላቸው። የሆነ ቦታ ሄዱና ተመልሶ ይመጣሉ። ለምን ቢባል እግራቸው ላይ የገባ ገመድ አለ። አንዳንድ ሰዎች ትንቢት አላቸው። ነቢይ ጉሩም ሲናገር እንደዚህ ይላል፣ ሰውን ከመሬት ጋር የሚያጣብቁ አለ ይሁን ሲል የሚሆንላቸው ሰማይን የመዝጋት አቅም ያላቸው ሰዎች ግን የተቀመጡ ሰዎች አሉ። እነዚህ ሰዎች ተራ ሰዎች አይደሉም፣ ተረኛ ሰዎች ናቸው። እናንተ ሰዎች እንቁላልና ስጋ እኩል አይበስልም።
እንቁላል በገባ ልክ ነው ወዲያ መልኩ የሚቀይረው። ስጋ ግን እየዘገየ ነው የሚበስለው። ታውቃለህ? በስጋ ልክ እንቁላሉን አቆያለሁ ብትል ለመብልነት አይሆንም፣ አሮ ነው የሚጨሰው። ስጋው ግን ባቆየው ቁስል ሙክክ ነው የሚለው። እግዚአብሔር ያስቀመጠ ሊያዋርድ እንዳይመስልህ፣ እያከሰለህ አይደለም፣ እያበላሸህ አይደለም። ለአንድ ሰው ተነብያለሁ፣ እግዚአብሔር አምላክ ያንተን ነገር ይቀያይራል። ወፎል ከዛ ታስራለች። ባለቤቷም ቼክ ያደርጋትም፣ የመንደር ሰውም ክሮስ ቼክ ያደርጋትም። አንድ ቀን ግን ትእዛዝ መጣ፣ ቃል መጣ። ሂዱና አለ። ወዴት? ወደ ቢታንያ ቤተፋጌ ትሄዳላችሁ እና አንድ ከእናት ጋር የታሰረች ውርንጭላ አያለሁ አለ። እና የታሰረችው ለኔ ነው አለ። ማንም ያልተቀመጠባት ይላል፣ ዕቃ ያልተጫነባት። አላውቅም። የቆየው ዝም ብሎ አይደለ፣ የዘገየው ዝም ብሎ አይደለ፣ ያልነካኩ ዝም ብሎ አይደለ፣ የታለፍኩ ዝም ብሎ አይደለ። እግዚአብሔር አምላክ ያገናሃል። ፕሮፌት አልተነካካችም፣ ማንም አልተቀመጠባትም፣ ማንም ዕቃ አልጫነባትም። ኦፎል መገኑ የጋት ኦፎል ብሬዝ ብለን ካሁን 2 ደቂቃ ነው ያለ። ስሙ እናቺ ውርንጭላ 00 ናት። 00 አንዳንድ ሰዎች አላችሁ ሰርታችሁ 0፣ ወጣችሁ 0፣ ተጉዛችሁ 0፣ ጸልያችሁ 0። እንደዚህ አይነት ሰዎች ተራ ሰዎች አይደሉም። እንደዚህ አይነት ሰዎች ተራ ሰዎች አይደሉም። እንደዚህ አይነት ሰዎች ደካማ ሰዎች አይደሉም። እናንተ ሰዎች ሄላሃዳ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በንጉስ መብልና መጠጥ እንዳይረክሱ በልባቸው ወሰኑ ይላል። ተማርኮ ቢመጡም ማለት ነው ቋንቋም ባይችሉ የሚችሉት ቋንቋ አላቸው። ልሳን ይባላል። ወላይተኛ ብቻ ልትችል ትችላለህ፣ ኦሮምኛ ብቻ ልትችል ትችላለህ፣ ሲዳምኛ ብቻ ልትችል ትችላለህ፣ አማርኛ ብቻ ልትችል ትችላለህ። ድንበር የሚያሻግር ቋንቋ ላይኖር ይችላል። ከጥቁር ውሃ አስቀጥሎ ሻሸመኔ ምናምን ማያደርስ ዘመን ላይኖር ይችላል። ግን አንድ ነገር አውቃለሁ፣ ትንቢት ጉልበት አለው። እግዚአብሔር ኃያል ነው። እግዚአብሔር ኤልሻዳይ ነው። ዛሬ የአንድ ሰው ታሪክ ይቀየራል። ቁጭ በሉ። ያው ልንገራችሁ የመጨረሻ ነው ይሄ። የፈጠኑ ሰዎች አልቀደሙም። የፈጠኑ ሰዎች አልቀደሙም። ስለተቀመጥክ የተረሳ አይደለም። ወንድሜ የኔ እናት እግዚአብሔር ተቀድሞ አያውቅም። እና አንዳንድ ሰዎች በጣም ነው የሚሮጡት። የኢትዮጵያን አትሌቶች ተመልከቷቸው። ፈጥኖ አይሮጡም፣ ግን ፈጥኖ ነው የሚጨርሱት። ታውቃላችሁ? የሮጡ ያለከለኩ ሲጨርሱ የዘገዩ የሚመስሉ ያፈተለኩ ነው የሚወጡት። ቆይ ስሙኝ። ቁጭ ያላችሁ አይደል? ተዘጋጋ አይደል? ትንቢት እያለ እንደሌለ ሰው ዜራ ብሮክ እያለ እንደ ተራ ሰው ተቆጠርክ አይደል? እየጸለይክ መልስ የለም፣ እየተንበረከክ መልስ የለም፣ መድኃኔዓለም እያልክ መልስ የለም። ሰማይ ትንቢት በራእይ አውርቶ መልስ የለም፣ በሐዋርያው አውርቶ መልስ የለም፣ በግሩም አውርቶ መልስ የለም፣ በኢዩ በሱራፌል በመስፍኔ በነቢያቶች ሁሉ አውርቶ መልስ የለም። በገባህበት ሁሉ ያወራል፣ ግን ሁሉ ዝግ ነው አይደል? ይሄ ባህሪው ነው። ይሄ ባህሪው ነው። የሪቫይቫል መምጫ መንገዱ ይሄ ነው። እንደ ዮሐንስ መንገድ ጠራጊዎች ስለወጡ የኢየሱስን መምጣት እንዳልከለከለው ዛሬ ለአንድ ሰው መልእክት አለ። እግዚአብሔር ምስክሬ ነው። የዘገየው ለውርደት ሳይሆን ለክብር ነው። ስሙኝ ስሙኝ፣ በደንብ ስሙኝ። ታሪክ የሚሰሩ ሰዎች የተናቁ ሰዎች ናቸው። ተጽዕኖ የሚፈጥሩ ሰዎች የተረሱ ሰዎች ናቸው።
አባቴ ሐዋርያው ድሮ የሚጥል በሽታ እንዳለበት የሚያክሰው ጥቂት ነው። የሚጥላለው እና እንደምታውቁት ለመናገር ፈጣን አይደለም፣ ሲቆም ነው የሚፈጥነው እንጂ እዚህ ቤኒንን ስታዩት አፈትብ ነው፣ እንዳንተ ነው። መናገር አይችልም፣ አፉ የተዘጋ ሰው ነው። ቅባት ሲመጣ ግን ቅባት ሲመጣ ግን አለን ያሉትን ፈጣኖች እንዳልነበሩ ያደረገ ካንተና ከዳዊት ፈጣን የሚያወራ ስታል እናንተ ቤት ስንት ሰው አለ? ካንተ ጋር የሚጓዝ ቄራ የነበሩ ስንት ፈጣኖች አሉ? የቄራ ልጆች የአዲስ አበባ ምናም ልጆች ፋስት አሉ፣ መኪና የሚነዱ። አንተ ግን ስጋ ስትሸከም አንተስ የምትሸከመውን የሚያዩ ካንተ ልቅ ቀድሞ የነበሩ ብዙዎች ነበሩ። ካንተ የተሻለ አማርኛ የማውራት አቅም ያላቸው፣ ግን እነሱን ወንጌል ስላልነካቸው ጊዜያቸው ስላልደረሰ መቀጠል አልቻሉ። ዛሬ ለአንድ ሰው መልእክት አለ። አላውቅም ለተናቀ ሰው፣ ለተረሳ ሰው፣ ዘገየ ለተባለ ሰው፣ ተዋረደ ለተባለ ሰው እግዚአብሔር አምላክ ይቀድማል። ቁጭ በሉ። አንዳንድ ሰዎች ትለፋላችሁ፣ ውጤት የለም። ባህሪው ነው፣ የቅባቱ ባህሪ ነው። አንዳንድ ሰዎች አገልግሎ የማይሳካላቸው ሰዎች አሉ። ነጋዴዎች ናቸው። ገብተው ሾልኮ ገብተው ነጋዴዎች ቤቱን ለቃችሁ ውጡ። በሕግ አምላክ ፖለቲከኞች ለቃችሁ ውጡ። አሁን የሚያስፈልጉ ተረኞች ናቸው። አሁን የሚያስፈልጉ ወንጌል የሚሰሩ ናቸው። ቁጭ በሉ። ቆይ ልንገራችሁ። ቁጭ በሉ። አተ ቦታ ላይ እስክትደርስ ድረስ የተነገረ ስፍራ አላውቅም። ዛሬ ለአንድ ሰው ተነብያለሁ። እግዚአብሔር ምስክሬ ነው። አንድ ሰው እግዚአብሔር አምላክ ምዕራፉን ይቀይራል። ቆይ ስሙ። ሰውየው በሄደበት ሁሉ እኔ ቀጣይ የኢትዮጵያ ጠቅላይ ሚኒስቴር ነኝ ይላል፣ ይባረራል። ጓደኛ ያፈራል፣ ጠቅላይ ሚኒስቴር ነኝ ይላል፣ ይባረራል። ሰውየው እንደተባረረ እኮ ነው ቦታው ላይ የደረሰው። አንዳንድ ሰዎች ወንበር ስትከለከሉ ደስ ይበላችሁ፣ ስትገፉ ደስ ይበላችሁ፣ ፊታቸው በእናንተ ላይ ደስ ይበላችሁ። ታውቃለህ የሚገባው ሰለሞን ያለ የማይገባ አዶንያስ ነው የቸኮለው። አንዳንድ ጊዜ የቸኮሉ ሰዎች የሚቀድሙ ሰዎች አይደሉም፣ ያንተ ራእይ የሚያፈጥኑ ሰዎች ናቸው። ዛሬ አንድ ትንቢት ልተንቢል። አንድ ሰው ለማደናቀፍ የወጡ ሰዎች ሸኝቶ ይመለሳሉ። እጃችሁ ስጡኝ ልባርካችሁ። ልተንቢል አንድ ሰው ልናገር ለአንድ ሰው የሰኔ ወር ለአንተ የገናናነት ወር ይሆናል። የሰኔ ወር ለአንተ የእግዚአብሔር አብሮነት አብሮክ የሚታይበት ወር ይሆናል። ወንድማችን ምትኩ እየተንከራተተ አንተ ዩኒፎርሙን አውልቆ እዚህ ሱፍ ለብሶ ሲመጣ ያርፋል፣ ካለዛ ባሩድ ያሸታል። አንድ ነገር እንድትሰሙኝ ይፈልጋለሁ። ያለ ቦታ መቆም ሰልፍ ያበዛል። እኔ የዳመነ ደመና ያየው እግዚአብሔር ምስክሬ ነው። ለጠበቁት የዳመነ ደመና፣ ሊያሳርፋቸው የዳመነ ደመና፣ ምጥ እንደያዛት ሴት እግዚአብሔር ሊያከብራቸው ጫፍ የደረሱ ሰዎች አጠገብ ያለው እንደዚህ በለው፣ አምላክ እግዚአብሔር ካንተ ጋር ብቻ ይሁን እንጂ በለው። ትከበራለህ በለው። ትከበራለህ በለው። ስሙኝ። ራእይ ከሌላቸው ከአስሩ ይልቅ ራእይ ያላቸው ሁለቱ ነው ህዝቡን ያስቀጠሉት። በደንብ እንድሰሙ ይፈልጋሉ። ራእይ ከሌላቸው ከአስሩ ይልቅ ራእይ ያላቸው ሁለቱ ነው ምድሪቷን ገብተው የወረሱት። ታውቃላችሁ ከአንድ ሚሊዮን ህዝብ መካከል እግዚአብሔር ራእይ የሚሰጠው ለአንድ ሚሊዮን አይደለም፣ ለአንድ ሰው ነው። በአንዱ ራእይ ግን 1 ሚሊዮን ሰው ነው የሚጠቀልለው። ከዛ ብድግ አሉና እንደዚህ ያሉ፣ ትንቢቱ ልክ ነው፣ ምድሪቷ መልካም ናት፣ ፍሬዋም ያማረ ነው። እንዳላችሁት ሁሉ ነገር እንደተነገረው እንደ ትንቢቱ ማርና ወተት የምታፈስ ናት።
ግን የዔናቅን ልጆች ረዣዥሞቹን ስናይ አሉ እኛ በእነሱ ፊት እንዳንበጣን ሲሉ ብድግ አለና እንደዚህ አለ ኖ ኖ ኖ ኖ አቁሙ አለ። ታውቃለህ ራእይ ከሌለው ልክ ራእይ ያለው አንድ ይበልጣል። ሄይ ከዝም በሉ አለና ሲሉ እንደ እንጀራ አድርጎልን አለ እንገባለን እንወርሳለን። ዛሬ አላውቅም ከዚህ ስትመለስ ማለት ነው አስለቀቀህ ትወርሳለህ። አንድ ሰው ብድግ ብሎ አሜን ከዚህ በላይ ጩና አሜን። እንደ ቆንክ እንደዚህ በል እግዚአብሔር አምላክ በሎ ከኔ ጋር ስለሆነ ያከብረኛል ያገነኛል። አንድ ሰው እከብራለሁ እገናለሁ ብሎ ይጮህ እስኪ